ቤተሰቦች ዛሬም በድጋሜ ቡቲክ ላይ ገብተን እንዴት ልብስ እንደምንገበያይ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። ቢታፊ ጉርጉርታ ማለት ግዢና ሽያጭ ነው። ባለፈው ቪዲዮ ሰርቼላችኋለሁ። ማሚ ለማለት ደንበኛ ነው፣ ጉርጉራ ደግሞ ሻጭ ነው። ስለዚህ ማሚ ለማለት ደንበኛው ሲጠይቅ ጃኬቲን ሜቃ ጃኬቱ ስንት ነው ብሎ ይጠይቃል። ሲጠይቅ ጉርጉራ ሻጭ ለኮፍሰ ሜቅ በርባዳ ስንት ቁጥር ነው የምትፈልገው? ለኮፍሰ ማለት ቁጥር ነው። ሜቀ ስንት ነው? በርባዳ ትፈልጋለህ ወይም ትፈልጊያለሽ ለሁለት ነው። ለወንድም ለሴትም ነው ማለት ነው። ማሚና ሱዶም ማሚ ለማለት ደንበኛ ነው። 30 ሱዶም ማለት 30 ነው። ጉርጉራ ሻጩ ቢፋ ከሚ ጃለታ ምን አይነት ቀለም ነው የምትወደው ወይም የምትወጂው? ቢፋ ማለት ቀለም ነው። አከሚ ምን አይነት ጃለታ ትወዳለህ ወይም ትወጃለሽ? ማሚና ጉራቻ ጥቁር ይለዋል። ከዛ ጉርጉራ ደግሞ ሻጭ ይሰከነ ይላል። ይህን ያው ወይም ይህንን ተመልከች ወይም ይህንን እዩ ብሎ ይላል ወይም ብላ ትላለች። ከዛ ማሚና ገቲኒ ሳሜቀ ዋጋው ስንት ነው ብሎ ይጠይቀዋል። ከዛ ጉርጉራ ሻጭ ቀርሺኩም አፉሪ 4000 ብር ብሎ ይመልስለታል። ኢኒ ዲማን ሆ ቀዩስ ብሎ ይጠይቀዋል ወይም ጠይቃለች። ከዛ ጉርጉራ ሻጭ ወልቂጤ ይላል እኩል ነው። ከዛ ገዢው ቶሌ እሺ ይሰከናን ፍረዳ እሺ ይህንን እወስዳለሁ ወይም ይላል ወይም ትላለች ማለት ነው። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ቪዲዮን ፎሎ ማድረግ ጫን ብላችሁ ቪዲዮን ለቤተሰቦቻችሁ ሼር በማድረግ ብዙዎች ጋር እንዲደርስ ተባበሩኝ። በቀጣይ ቪዲዮ እስከነገናኝ ገለቶማ